እንኳን የማላቃተን ልጅ ሕይወት ያበላሽዎት ሚኔ ለምን ይመስልሻል? ያንቺን ዕዳ በሙሉ ከፍሎ ለመጨረስ ስል ነው እዚህ ወጥመድ ውስጥ የገባሁት። ከዛ ግን አንቺ ምን አደረግሽ? መቼም ይቅር አልልሽም። አብቅቷል። መሱት ና እና ምንጣፉ ላይ ቁም። ወደዛ አለፍ። ወደዛ አለፍ። ዶኑሽ ውዴ፣ መድኃኒት ቤቱ ሳይዘጋ የተባይ ማጥፊያ መድኃኒት ግዢልኝና ነይ በይ። እማዬ መስፍትን አገኘሽው? አዎ አገኘነው። አባትሽ በጣም ደስተኛ ይሆናል። እንኳን ደህና መጣ መስፍት። አመሰግናለሁ እቴ። ዳሪያ የአባትሽ የድሮ ልብሶች እላይ ያለው ማስቀመጫ ውስጥ ናቸው ልጄ። ከዛ የተወሰኑትን አዘጋጅና አባትሽ ወደ ቤት ሲመለስ ታጥቦ እንዲጠብቀው። እሺ እሺ። ይኸው አባት ሳዲቅ መጣ። እንኳን ደህና መጣ። ሰላም ነስሪን። መሱት ልጄ በራስህ መጣ? አይ አይደለም አባቴ ሳዲቅ፣ አክስቴ ናስሪ ናት ያመጣችኝ። ዶንሽን የተባይ ማጥፊያ መድኃኒት እንድትገዛ መድኃኒት ቤት ልኪያት ነው። ደህና ልብስ እናልብሰውና ከዛ በኋላ ከኛ ጋር መኖር ይጀምራል። እንደዛ ብናደርግ ይሻላል። መሱት ልጄ ድንገት ሳላስበው አመለጥከኝ እና እስከ ዛሬ የት ነበርክ? መንገድ ላይ ነበርኩ። ከዚህ በኋላ መንገድ ላይ የሚባል ነገር አይኖርም። ከዚህ በኋላ ቤት አለ። አንተ የእኔ ልጅ ነህ ከዚህ በኋላ። ቆይ ይሄ ምን አይነት ንዴት ነው? ከቀድሞ ባሏ ጋር ቆይ ምን ልታደርግ ነው የተገናኘችው? ቆይ ምን ባደርግ ነው እንደዚህ አይነት ነገር የሚደርስብ? ምን አይስ ተሰርታለች? ጭራሽ አልሆናትም። እንዴት ነው የቀድሞ ባለቤቷ ዕዳዋን ሊከፍልላት የሚችለው? ምንም እየገባኝ አይደለም። በጣም ብዙ ነው የጠጣው። ትንሽ ረጋ በል እንጂ። ተመልከት፣ ውዷ እናቴ እየደወለች ነው። የሆነ ነገር ማወቅ እፈልጋለሁ። እናቴ እንዴት ነው ስለ ሚኔ ትክክል መሆኗን ማሳየት የምችለው? ሴልቹ ከአንድ ነገር ልንገርህማ፣
አሁን ሄጄ ያንን ቤት ማበላሸት ነው የምፈልገው። የማይሆን ነገር አታውራ ሰውዬ። ምንም አይነት እርምጃ አትውሰድ። ተረጋጋ። ልጅቷ እርጉዝ ነች። እሺ፣ እንደተናደድክ እያየሁ ነው። ስለዚህ ራስን መቆጣጠር አለብን። ደግሞ እኮ በቅርቡ አባት ልሆን ነው። ደግሞ ልጄም አለ። ሴልጁቅ ግን መቼም ቢሆን ይቅር አልላትም። መቼም ይቅር አልላትም። ምንድን ነው? ምን ተፈጠረ? ሶመር ደውሎልሽ ነበር እንዴ? አይ አልደወለልኝም። ይልቅ አንቺ ዛሬ ውጭ እንዳይቆይ ብቻ ጸልይ። ዝም ብዬ ባላናድድሽ ጥሩ ነው። መቼ ነው ስህተት የሠራሁት? የቱ ጋር ነው ያጠፋሁት? ምን ውስጥ እንደገባው ምንም አላቅም። ሴልጆክ፣ እዚህ ዓለም ላይ እኔ ሚኔን ብቻ ነበር የምወደው። ልጅ እንደሚኖረን ስናስብ ነበር። ይኸውልህ ስማ ጓደኛዬ፣ ከሚኔ ጋር ታሪክ እንዳላችሁ አውቃለሁ፣ ግን ሳስበው ወደፊት የሚቀጥል ነገር ያላችሁ አይመስለኝም። ምናልባት አጠገብ ላለ ሰው እድል ብትሰጥ የተሻለ ይሆናል። ለቱርካን ቀላል እንደማይሆን አውቃለሁ፣ ግን ይኸው እንደምታየው አሁን ያለበት ሁኔታ ራሱ በራሱ ከባድ አይደለም። እኔ እዚህ ዓለም ላይ ያለውን ቆንጆ እድል ለሚኔ ሰጥቻት ነበር። የልጄ እናት ልትሆን ትችል ነበር።